እሺ መንተሪ ላይ አይታችኋል ዶክመንተሪው ላይ የህይወት ታሪካቸውን አይታችኋል። ትልቅ ደረጃ የነበሩ እንግዲህ ትምህርታቸውን ውጭ ሀገር የጨረሱ አባት ናቸው። እስኪሳቸው አንድ ነገር ይበሉና እለፍ ወደዚህ በዚህ ሊጎበኙ መጥተው ነው። መምህራኖች ናቸው። እሺ እናመሰግናለን። መታችሁ ስለጎበኛችሁ እናመሰግናለን። የሀገሪቷ መምህር የሀገሪቷ ዋልታ ምሰሶን እና መምህራኖችን እንወዳለን። በጣም እናመሰግናለን። ጉልበታችሁ ይባረክ። ሁልጊዜ ከመቄዶንያ አትለዩ። እናመሰግናለን። ክፍል ነው። በብዛት የምናያቸው እህቶቻችን ራሳቸውን ችለው መመገብ የማይችሉ ከቦታ ቦታ መዘዋወር የማይችሉና 24 ሰዓት የሰው ድጋፍ የሚያስፈልጋቸው እህቶቻችን አሉ። እንግዲህ በእናንተ ስር ብዙ እንቁ ተማሪዎች አሉ አይደል? የሉም አይደል? እነሱ መጥተው ጎብኝተው ያውቃሉ? እስካሁን አልመጡም። ወላጅ ከመምህራን እያደረጋችሁ እንዲጎበኙ አድርጓቸው። ምንድነው እዚህ እናንተ ከምታስተምሩ በላይ ደግሞ የህይወት ትምህርት ቤት ስለሆነ እንግዲህ እናንተ ስታስተምሩ ፍሬን ለማፍራት ነው፣ ውጤታማ ተማሪን ለማብቃት ነው፣ ለሀገር ጠቃሚ ትውልድን መቅረጽ ነው እናንተ ስራ። በዚህ ደግሞ ከትምህርቱ ጎን ለጎን ደግሞ መንፈሳዊ ስራ ሲሰሩ አእምሯቸው በበጎ ስራ ተማርኮ የሚያድጉ ተማሪዎች ይኖራሉ። ስለዚህ ለመምህራኖች ታዛዥ ይሆናሉ፣ ለቤተሰብ ታዛዥ ይሆናሉ፣ ለሀገርም ጠቃሚ ይሆናሉ። በአሁን ሰዓት የተቸገርነው በጎ ተግባር ላይ የሚወስድ መምህራን ስለጠፋ ነው እንጂ ከስር ከመሰረቱ ኮትኩቶ ያሳደገው ተማሪ በአሁን ሰዓት አጥፊ ሆነ አይደል? ለምን አልታረቀማ ከመጀመሪያ። ካሁን ግን ኮትኩቱን ካሳደግናቸው ያሳደግናቸው የኮተኮተናቸው ግን ፍሬ አፍርታ ለህዝብ ወይም ደግሞ ለምግብነት ወጥተው እነኚህን አገልግሎት ሲሰጡ በጎ ስራ ምን እንደሆነ ከገባው ማንኛውም ሰው በበጎ ስራ ተሰላፊ የማይሆንበት ምክንያት ስለሌለ እናንተ ተማሪዎቻችሁን እንዲጎበኙ በቅንጡ ትምህርት ቤት ውስጥ የሚማሩ ተማሪዎች አሉ። ዝቅተኛ ውጤት ደግሞ ዝቅተኛ ኑሮ ደረጃ ላይ ያሉ ተማሪዎች አሉ። እነሱን ደግሞ ማገዝ እንዲችሉ እርስ በርስ እንዲደጋገፉ ማለት ነው። እንግዲህ ከትምህርት ባሻገር ደግሞ ምን አደረግናቸው? በጎ ስራ ላይ ቀርጸናቸዋል ማለት። ስለዚህ እዚህ መጥተው ሲያዩ የዶክተር ቢኒያምን ስራ ሲያዩ እነኚህቶች ሰው ነው የሚያጎርሳቸው። እነሱ ማጉረስ እንደሚችሉ ይረዳሉ። ውሃ ማጠጣት እንደሚችሉ ይገባቸዋል። ባላቸው ነገር እነሱን ማገዝ እንደሚችሉ ይረዳሉ ማለት። ስለዚህ ያው በብዛት ሰው ስንሆን በተንደላቀቀ ኑሮ እየተኖረ በዓለም ውስጥ ስንኖር መውደቅ እንዳለ አናውቅም ብዙዎቻችን። እዚህ ግን መውደቅ እንዳለ ብዙዎቹ ትልቅ ደረጃ የነበራቸው ሰዎች ስለሆኑ መውደቅ ምን አይነት እንደሆነ ይረዳሉ። በህይወታቸው ፈተና ቢመጣ በምን መንገድ ማለፍ ይችላሉ። ስለዚህ ለአእምሯቸው ዝግጁ ያደርጉታል ማለት። ፈተና ቢመጣ በምን መንገድ ማለፍ እንዳለባቸው፣ መሰናክሎች ቢመጡ ምን አይነት ማለፊያ መንገድ ዘዴ መጠቀም እንዳለባቸው ያውቃሉ። አሁን እኮ እኛ ስንቶቻችን ባለን አመስጋኝ የምንሆነው? አመስጋኞች እናማርራለን። እዚህ ግን ስትመጡ ከእናንተ በላይ ሀብታም እንዳለ ትረዳላችሁ። ሀብታሞች ነው። ለምን? ምክንያቱም ጤና ስለሰጠ። ከጤና በላይ በገንዘብ አይገዛም መቼስ። የፈለገውን ገንዘብ ቢያወጣ ጤናውን መግዛት አይችልም። እዚህ ግን እኛ ጤነኞች ነን፣ እግዚአብሔር ይመስገን። ማመስገንም አለብን ከዚህ በላይ። ስለዚህ እዚህ ጋር ያሉት እህቶቻችን የሚገርማቸው ከፈለገው ጅብ ይብላቸው ካልሆነም ደግሞ ጎርፍ ይወሰዳቸው ተብለው ሰው የረሳቸው አስተዋሽ ያጡ ወገኖቻችን በአሁኑ ሰዓት እነዚህ እህቶች ካልጋ ቁራኛ ተላቀው በወንበር ላይ ተዋቸዋላቸው። ፍላጎታቸውን መግለጽ አይችሉም። ራበን ጠማን ማለት አይችሉም።
እንደዚሁም ደግሞ ፍላጎት መግለጽ ብቻ አይደለም። ልደት ቢከበር አሁን ከነሱ ጋር ህፃናቶች ስም መጠየቅ ቢችሉ አሁን እንግዲህ ስም ልንጠይቅ ነው። ስም ስንጠይቅ እንግዲህ ስማቸውን የሚነግሩን የኛ ተማሪዎችስ ወላጅ አምጣ ሲባል ፈጥኖ ወላጅ ያመጣል አይደል? እዚህ ግን በብዛት ቢርባቸው ራበናይ ነው፣ ቢጠማቸው ጠማይ ነው፣ ልዩ ፍላጎታቸው መግለጽ አይችሉም። እንግዲህ አሁን አንዳንድ ከዚህ ሁለት ሆነን ስም እንጠይቃለን። ምንድነው ስም የምንጠይቅበት? በውስጣቸው ብዙ ሰዎች እንዳሉ እንድትረዱ ስለምንፈልግ ስም ስንጠይቅ እንግዲህ ከ15 ከ20 ሰው ውስጥ ስንት ሰው እንደምታገኙ ሁለታችሁ በዚህ ጠይቃችሁ ሁለታችሁ ደግሞ በዚህ ሰላም እያላችሁ እናቴ እንዴት ነሽ? ደህና ነሽ? እኔ ቆንጆ አይ እንዴት ነሽ? እናቴ እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰላም ነው? እንዴት ናችሁ? ስምሽ ማን ነው? አነጋግሬ ደህና ነሽ? እንዴት ነሽ? አይዞሽ፣ እግዚአብሔር ይማራችሁ። እሺ፣ እንዴት ናችሁ? ሰላም ነው? ደህና ነሽ? እንዴት ናችሁ? ሰላም ነው? እንዴት ነሽ? ደህና ነሽ? ሰላም ነው? ስምሽ ማን ነው? ፈገግታ መግለጽ የሚችሉት ደህና ነሽ? እኛውን በጣም ትልልቅ መጀመሪያ ሲመሰረት የነበሩ ሰዎች ናቸው። በአሁኑ ሰዓት እድሜያቸው በዚህ ደረጃ ያለ ሰው ሳይሆን ትልልቅ ከ45 እስከ 65 እሺ ነው ሰዓት እንዳንወስድ ነው ሰዓት እንዳንወስድ ደራደሩ እንግዲህ በአሁኑ ሰዓት ከ8000 በላይ ሰዎችን እየታገዙበት ይገኛሉ። አብዛኞቹ በተቻቸው ግን መናገር የማይችሉ በዚህ ደረጃ ያሉ በየክፍሉ በጣም ብዙ አሉ። አሁን እነዚህ ያለባቸው የመጀመሪያ ሰዎች ስለሆኑ መጀመሪያ ያነሳቸው ነው። አሁን ደረጃው ሌሎች ማዕከሎች ስለተከፈቱ ብዙዎች ወደዛ እየተነሱ እነዚህ መጀመሪያዎቹ ስለሆኑ በዚህ ደረጃ ላይ እናገኛቸዋለን። እና ደግሞ ትልልቅ እናቶች አሉ፣ ባልጋ ላይ ያሉ፣ በወንቸር ያሉ፣ በወከር የሚንቀሳቀሱ እዚህ ውስጥ እንግዲህ ትልልቅ ስራ የነበራቸው ለሀገር ብዙ ዋጋ የከፈሉ እናቶችን ማለት ውስጡ እንግዲህ ውጭ ሀገር ሁሉ ባንክ ማናጀር የነበሩ
በእንግሊዝ ሀገር የነበረች ነገር ባይንጀራል እንኳን ደህና መጣችሁ። የዚህ ክፍል አገልግሎት 81-31 ነው። ልትይዙት ይጠቅማችኋል። 81-31 ማለት በአካባቢያችሁ ወደቀ ሰው ካለ የሚነሳ ነው። እሱ ብቻ ሳይሆን በተለይ በአሁኑ ሰዓት እድሜው 60 እና ከዛ በላይ ለሆኑ ሰዎችን ጠቁሙ። በአሁኑ ሰዓት የተነሱበት ያሉ አገልግሎት ሰርግ፣ ልደት፣ የተለያዩ ፕሮግራሞች ሲኖራችሁ በ81-31 ቡክ ማስደረግ ይችላል። ሰርግ፣ ልደት፣ 40-80 በሙስሊሞች ደግሞ ኒካ እና ሰደቃ የተለያዩ ዝግጅቶች ሲኖራችሁ በ80-31 እያስመዘገቡ እዚህ ቡክ ማድረግ ይችላል። ከአረጋዊና ከአረጋዊ ጋር ማር ይችላል። እዚህ ቦታ እንደምታቸው እነዚህ መቄዶንያ ተጠቃሚዎች ናቸው። እነዚህ በአብዛኛው አሁን በጎ ፈቃደኞች አሉ። እነሱ ኋላ ደግሞ ያሉ አሁን ለሌላ ፕሮግራም ደግሞ የ104 ዓመት የእድሜ ባለጸጋና ካፕቴን አየሎ ዘገየ ኢትዮጵያ አየር ኃይል ካፕቴን የነበሩ አባታችን ለማየት ነው። ውጭ ላይ ናቸው ይመስለኛል። እነሱን እንድናይ ነበር የገባ ነው። ወጣ ብለዋል። አሁን ዘገየ እሳቸው ናቸው። እንግዲህ ብዙ ዓመት ለሀገር ዋጋ ከፍለዋል። መንገድ ላይ ስለሆነ ሰላም ብለናቸው ሰላም ሰላም፣ እንዴት ናችሁ? ሰላም ሰላም። ሰው አለ፣ ወደ ሁለተኛው ሰው አለ። ከዚህ በታች ደግሞ ቤዝመንት ከ800 በላይ ሳይካትሪ ፔሽንቶች አሉ። ወደ እነሱ ሩም ደግሞ አንድ አባታችን እንዴት አደራችሁ? ሰላም ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሰላም ናችሁ? ሰላም ናችሁ? እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ደህና ናችሁ? እግዚአብሔር ይመስገን። በእውነቱ ጥሩ ነው። በቆደን ያመጣችሁ ልጅ አረጋውያንና አእምሮአንን ስትጠይቁን ደስታችን ወሰን የለውም። በጣም ነው የምናመሰግናችሁ። በእውነቱ ዶክተር ብንያም ብቻው ነው
እናንተ ይዞ ነው እንጂ የሚጓዘው ያለ ብቻው ምን ያህል በጣም እና እግዚአብሔር ይስጥልኝ ከጎኑ መቆማችሁ በእውነቱ የሚያስደስት ነገር ነው። ደስ ይላል። እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ፣ እድሜ ይስጣችሁ፣ እድሜ ይስጣችሁ። ተባረኩ፣ እግዚአብሔር ይጠብቃችሁ። እንግዲህ በጣም ነው የምንወዳችሁ፣ እንወዳችኋለን። ባለጸጋዎች አልኳቸው በሁለቱም ሩም ላይ አገልግሎት የሚሰጣቸው ስለሆነ ትልቁ ወንበሮቹ እዚሁ ነው የሚመገቡት ማለት ነው አይደል? አዳራሽ ቅልል ዙዋን እዚህ አሁን የአገር ልዩነት ሳይሆን ሰው የመሆን ትርጉሙ እንድታውቁ ነው። የአገር አይደለም እኛ ጋር ትኩረቱ ሰው ምንድን ነው፣ ሰዋዊ ባህሪ ምን ላይ ነው፣ ትኩረቱ እዛ ላይ ነው የሚያተኩረው። እንግዲህ ከዛ በፕሌን ወደዚህ ያመጣናል። እንግዲህ በፕሌን ሲባል ያው ብዙ መቄዶንያ ብር አለው ይመስለዋል። ለምንድን ነው? ህይወት ለማዳን ነው። እሱ አሁን በጣም ብዙ ደም የፈሳት ነበር። አይደለም 7 ቦታ ጣታችን ጥፍራችንን እንኳን ስንቆርጥ ስጋችንን ከነካናት እንዴት እንደምታም ታውቁታል። 7 ቦታ ስለታም ነገር ገባ ማለት በጣም ጉዳት ነበረው። ሰው እንግዲህ ዞር ብሎ አላያትም በወቅቱ። ሀብት ንብረቷን በሳት ሊጋይ ያችሁ እኛ ስንወድቅ አይን ሰው ከአምላክ በቀር እንግዲህ በአምላክ ደግሞ ይህንን ሰው ቢያቋቁም ኖሮ እነዚህ ሰዎች ምንድን ነበር የጠፋታቸው? እንግዲህ ልጆቿ የት ናቸው? በአሁኑ ሰዓት ማን ጋር ናቸው? ይህም አንድ ጥያቄ ነው። አሁን እሷ ሁሉን ነገር ረስተዋለች። ያለችው የት ነው? መቄዶንያ። ነፍሴ ለካ ትረፊ ብሏታል። ከብዙ ነገር እረፊ ብሏት ነው የመጣሁት እንጂ ስጋዬማ በስባሽ ነው። ነፍሴን ግን ላተርፍ እዚህ አምጥቶኛል ፈጣሪ ምክንያት ስላለው። እንግዲህ የእሷ ልጆች ያው ቤተሰቦች እንዳደርጉ ያደረጉታል። ለእነሱ ትተዋለች፣ ለፈጣሪ ትተዋለች። ይሄ ሰውስ አእምሮ የተኛ ይሆን? እንቅልፍ የተኛ ይሆን? ንጹህ ምግብ ይመገብ ይሆን? አእምሮ ቆሽሾ ሴትዮ ብትሞት ሌላው እንደው አይወቅሰን? ሌላውን ተውት። ያ ነው አሁን የሚያሳስበው። እንግዲህ እዚህ ደግሞ ስንመጣ እናቶች እህታችን ምን በላለች? ሰው ይናፍቀን ባጭሩ ለማጠቃለል እዚህ ደግሞ የምትዋቸው እናቶች ትልልቅ ስራ የነበራቸው ለሀገር ለወገን ብዙ ዋጋ የከፈሉ እናቶች ደግሞ በዚህ ጋር እናያቸዋለን። ከትዕግስት ጎን ለጎን ትዕግስት መውጣት የምችለው በወንቸር ነው አይደለም? እነኚህም እናቶች መውጣት የሚችሉ በወንቸር። ሰው ይናፍቃቸዋል። ተማሪዎች ሊመጡ ያገለግሉ ምን ያህል ደስታ እንደሚፈጠር እንግዲህ አስቡ። እንግዲህ ተማሪዎች ደግሞ ምንድነው የራሳቸውን ህይወት መሰረት ይዘው የሚያድጉበት ቤት ስለሆነ እንግዲህ እኛ እያንዳንዳችን ህይወት ያስተማረን ሰዎች ብዙ እንኖራለን አይደል? በህይወታችን ብዙ ያየናቸው ነገሮች እንኖራለን። ግን ደግሞ እነኚህን ቡጥ አበባዎች ገና ተማሪዎች ናቸው፣ ለጋ ናቸው፣ ምንም የማያውቁ ናቸው። ከቤተሰብ ጋር ደግሞ ተነጥሎ መኖር እንኳን የማይሆንለት ተማሪ ያለ ግን ፈተናዎች ሲመጡ የቤት ቁጥር የላቸውም ወይ ደግሞ ማስጠንቀቂያ የላቸውም። ሁሉም ሲሰጠው አሜን ብሎ መቀበል ነው ያለው አማራጭ። ከዛ ውጭ ምንም ማድረግ ስለማንችል እዚህ እንግዲህ እናቶቻችን ትልልቅ የእድሜ ባለጸጋዎች ናቸው። በሰው ነው እንግዲህ ሁሉ ነገር በሰው ደግሞ እናንተ መታችሁ ስትጠይቁ ህመሙን የሚረሱ እናቶቻችን አሉ። እንግዲህ ይህንን ያልኳቸው ብዙዎቹ ሰው የሚናፍቁ እናቶች ስለሆኑ ነው። ሰው በአሁኑ ሰዓት ምንድነው የሚራበው? ምግብ ነው። እዚህ ደግሞ ሰው ይርበዋል። ሰው መጥቶ ካልጠየቃቸው ምን እንደሚሉ ልንገራቸው። ዛሬ ፈጣሪ ምን አሳዝነው ነው ሰው መጥቶ። ስለዚህ ይህ እዚህን አሁን አገልግሎት ለማፋጠን ነው
አሁን እዚህ 50 እናቶች ቢኖሩ በቀን 3 ጊዜ 4 ጊዜ ዳይፐር ከተቀየረ የ50 ሰው ስንት ነው በቀን ወጪው ነው? የዳይፐር የምግብ እንግዲህ 2.5 ሚሊዮን ብር በቀን ወጪ ያው አሁን ስንት ብር ነው የተባለው? ደግሞ የህንጻው ገቢ ማሰባሰቢያ 5 ቢሊዮን ብር ከገቢው ወጪው ነው። ገቢው ደግሞ ህዝብ አንድ ብር ዶኔሽን ተሰጣ እነዚህ ሰዎች ምግብ ይመገባሉ። ከዛም ደግሞ ባለፈ እንደዚህ በጉብኝት ወቅት ሰዎች የተለያዩ ማቴሪያሎችን ሰፖርት ስለሚያደርጉ ነው። አሁን እዚህም እዛም ዳይፐር ክፍል ሽታለው የሰዎች ትብብር ነው። እናንተም አሁን ስጦታ ስትሰጡ በዚህ በጽዳት መጠበቂያዎች አሉ፣ ሳሙናዎች አሉ፣ ላርጎዎች አሉ። ከዚህ ደግሞ እንችል ተጠቃሚዎች ዳይፐር በየጊዜው የሚቀየርላቸው አሉ፣ አልባሳቶች አሉ። ቀላል ነገር አይደለም። ስለዚህ ሰው የሚሰጠው ካለው ላይ የተረፈው ሰውማ ታውቁታላችሁ፣ የት እንደሚውል ገንዘቡን የት እንደሚያሳልፍ ይታወቃል። ይሄ